አይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን ማለት ነው። ዛሬ የሩታ ጸሎት ተሳካ። እነሱ ወዲህ ወዲህ ሲጨፍሩ ምን ስሉ የምሬን ነው። እንዴት አንጀቴን እንዳቃጠሉኝ ይሄን ሰሞን ማለት ነው። ዛሬ ግን በጣም ደስ ያለኝ ግን ሰይጣን አይደለሁም እኔ በሰው ስቃይ የሚደሰተው ግን በቃ እሷ እንደዚህ ቤት ውስጥ እንድትቀር እንደዚህ ያደረገው እሱ ነው። ስለዛ የእሷ ጸሎት ነው ዛሬ። መቼም ነው የምላችሁ፣ የእውነት መቼም ነው የምላችሁ፣ ወንድ ልጅ ሴት ልጅ ልቧን ካሳዘነ መጨረሻ የለውም፣ አያምረውም። መቼም ቢሰራውም ቢለፋውም በዚህ ቢሰራ በዚህ ይወጣል። መቼም የሴት እንባ የደረሰችበት ወንድ መቼም እኔ በህይወቴ ስላየሁት ነው። በህይወቴ በእኔ ደርሶ ስላየሁት ነው። መቼም መጨረሻ የለውም ማለት ነው እንደዚህ አይነት ወንድ። ያቺ ሴት ግን ጠንክራ ትነሳለች። ጠንክራ ከተነሳች ግን ተመልሳ ዞር ብላ ራሱ ያን ሰው አታይም። ለይቅርታ ራሱ ልቧ አይከፈትም። ለሱ ይቅርታ ለማድረግ ከልቧ ራሱ ሁሉን ነገር ትታ እሱ በስነ ስርዓት ህይወቱን እንዲኖር ራሱ ልቧ ዞር ብሎ እንትን አይልም። በቃ ከቆረጠች ሴት ልጅ ማለት ነው። እና አብርሽ ይህን ሰሞን ሲጨፍር ምን ስል ስንዘላዘል ሲበላ ምን ስል እሷ ቤት ውስጥ እንደዛ እያለቀሰች እኔ እናት እንዴት እንዳሳዘነች እንደዛ ሆና ብቻዋን እንደዛ ሆና ስትኖር በጣም ነው አንጀቴን የበላችኝ። ሜቢ ቤተሰቦቿ ጋር ልትሆን ትችላለች፣ ግን ብትሆን ራሱ ልቧ ያለው ጭንቅላቷ ያለው ሌላ ቦታ ነው። እሱ እንደዚህ ያደረጋት ጸጸት ላይ ነች እሷ ማለት ነው። እንደዚህ ሜዳ ላይ አስቀርቷት የሄደ ለዛውም ቤተሰቦቿ እሷ ድሮ ተይ ብሎ እየለመነዋት እንኳን ትታ ከዚህ ልጅ ጋር ጠፍታ ዛሬ ደግሞ አርግዛ ልጅ ይዛ ወደ ቤተሰቦቿ ስትመለስ አቤት እንዴት እፍረት ብታያችሁ፣ እንዴት በቃ የሰው ውስጥ እንዴት እንደሚያር ጸጸት። ፈጣሪ በህይወታችሁ ጸጸት አያስገባችሁ። ሩታ አሁን የማይሆን ጸጸት ውስጥ ነው የምትገባው። ግን እሷ ጠንካራ ስለሆነች ጎበዝ ስለሆነች ነው እንጂ እየሳቀች የምትመጣው። ግን አንድ ሴት ብትሆን በቃ ብዙ ነገር ታደርጋለች፣ ብዙ እርምጃ ትወስዳለች ራሷ ላይ። ግን የእናት እሷ ጠንካራ ስለሆነች ነው፣ ለልጇ ስትል ነው። ከዚህ በኋላም ጠንክሬ መኖር አለብኝ ትላለች። ከዛ ነው እንጂ እሷ ላይ ያደረገው የዛን ሰዓት ከቤተሰቦቿ ሄዶ ወስዷት ያስጠፋ ሰው ዛሬ ላይ ደግሞ በቀላል ፈቷት ዳንስ ይሄዳል። በቀላል ፈቷት ሽርሽር ይሄዳል። በቀላል ፈቷት እሷን ሌላ ሴት ይዞ መጥቶ ይላል። ማርያምን እኔ ሩታ አላጠፋችም አይደለም፣ አጥፍታ ሊሆን ይችላል የሆነ ጊዜ ላይ። ግን እንደዚህ ደግሞ በሴት ልጅ መጨከን፣ እሷ እርጉዞና እንደዚህ ሆኖ በእሷ መጨከን ምናል ራሱ ብትጎዳ ራሱ በቃ ምናል ራሱ ሩታ ጨቅጫቃ ብትሆን ራሱ መቻል አለበት። ምክንያቱም በሆዱ የያዘችው ልጅ የሱ ነው። የሱማ አይመስለኝም፣ ግን እሱን እንደ ድርጊቱ የሱ አይመስልም። እንደ ድርጊቱን እንደሚያደርገው አንድ ቀን ልጄ ነው ብሎ ሆዷን ራሱ አቅፎ አያውቅም፣ ስሙ አያውቅም። እንኳን ትወርቃለሽ አይዞሽ በረታሽ ወይ ብሎ አያውቅም። እንጨት ነው ይሄ። ማርያም ብቻውን ራሱ ይሻላታል ከዚህ ሁሉ ስቃይ።